የሌሊት ንግሥት ወይም ኪዮን ኦፍ ዘ ዳርክ በሚል ቅጽል ስም የምትታወቀዋ ሞዴል ኒያ ኪም ጋትዋክ ከስደተኛ ካምፕ እስከ ፋሽን መድረኮች የጥቁር አልማዟ ኒያ ኪም ጋትዋክ አስገራሚ የህይወት ታሪክ። በዓለም ላይ ውበት በተለያየ መለኪያዎች ይገለጻል። ሆኖም ለረጅም ዓመታት የፋሽንና የውበት ኢንዱስትሪው ውበት የሚለውን ቃል በአንድ ወገን ብቻ ሲተረጉሞ ቆይቷል። ዛሬ ግን ያ ታሪክ ተቀይሯል። የዚህ ለውጥ ግንባር ቀደም ተዋናይ ደግሞ አንዲት ደቡብ ሱዳናዊት ወጣት ናት፣ ኒያ ኪም ጋትዋክ ወይም ብዙዎች እንደሚጠሯት ኪዩን ኦፍ ዘ ዳርክ። ዛሬ ስለ ኒያ ኪም አስገራሚ ህይወት ጉዞ፣ ስለ ገጠማት ዘረኝነት ፈተና እና ያንን ሁሉ አልፋ የዓለም ድንቅ ሞዴል ስለመሆኗ ምን ተረክላችሁ ይሆናል። ኒያ ኪም ጋትዋክ የተወለደችው በኢትዮጵያ ጋምቤላ ክልል ቢሆንም ወላጆቿ የደቡብ ሱዳን ተወላጆች ናቸው። በሀገራቸው በነበረው የእርስ በርስ ጦርነት ምክንያት ቤተሰቦቿ ተሰደው በኢትዮጵያና በኬንያ የስደተኞች ካምፕ ውስጥ ለዓመታት ቆይተዋል። ኒያ ኪም በልጅነቷ የውበት ተምሳሌት ለመሆኗ ቀርቶ ሰላማዊ ህይወት እንኳን ማግኘት ያልቻለች ምስኪን ወጣት ነበረች። በ14 ዓመቷ ወደ አሜሪካ ስታመራ ግን ሌላ ትልቅ ፈተና ያልጠበቀችው ገጠማት። ያደገችበት ማህበረሰብ ጥቁርነቷን እንደ ጌጥ ቢያየውም በአዲሱ ሀገሯ ግን የቆዳ ቀለሟ መሳለቂያና ማሾፊያ ሆኖ አረፈው። ኒያ ኪም በትምህርት ቤት ቆይታዋ በጣም ጥቁር ነሽ በሚል ስድቦች ትዋከብ ነበር። እንዲያውም በአንድ ወቅት ያጋጠማት ክስተት ዓለም ያስደነገጠ ነበር። አንድ የታክሲ ሹፌር ወደ እሷ ዘወር ብሎ $10,000 ብሰጥሽ የቆዳ ቀለምሽን ትቀይሯለሽ ብሎ ጠየቃት። ይህ ጥያቄ ለኒያ ኪም ልብ ሰባሪ ቢሆንም የሰጠችው ምላሽ ግን ለሚሊዮኖች ኩራት የሆነ ነበር። ለምን ቆዳዬን እቀይረዋለሁ? ፈጣሪ በሰጠኝ የተፈጥሮ ስጦታ ኩራት ይሰማኛል በማለት በሳቅ መለሰችለት። ይህ ክስተት በማህበራዊ ሚዲያ ሲሰራጭ ኒያ ኪም የዓለም ትኩረት መሳቢያ መሆን ጀመረች። ኒያ ኪም ጥቁርነቷን እንደ ጉድለት ሳይሆን እንደ ብርቅዬ አልማዝ ማየት ጀመረች። ራሷን ማክበርና መውደድ ስትጀምር የዓለም የፋሽን ድርጅቶች በሯን ማንኳኳት ጀመሩ። በአሁኑ ወቅት ኒያ ኪም ጋትዋክ በጊነስ ወርልድ ሪከርድ በዓለም ላይ በጣም ጥቁር ቆዳ ካላቸው ሰዎች መካከል አንዷ ተብላ ተጠቅሳለች። በሚሊዮን ለሚቆጠሩ ጥቁር ሴቶች ራሳቸውን እንዲወዱ ትምህርት እየሰጠችም ትገኛለች። ከታዋቂ ብራንዶች ጋር በመስራት የናጠጠ ስኬት ላይና ሀብተ ቁንጮ ላይ ደርሳለች። የኒያ ኪም ታሪክ የሚያስተምረን ትልቅ ቁም ነገር አለ። ዓለም አንተን በሚያይበት መነጽር ሳይሆን አንተ ራስን የምታይበት መንገድ ነው ህይወትን የሚመራው። ኒያ ኪም ዛሬ ላይ the Queen of the Dark ተብላ የምትጠራ ቆዳዋን ስላስቀየረች ሳይሆን ጥቁርነቷን አቅፋና ወዳ በዓለም ላይ ስላንጸባረቀችው በፍቅርም ስላሳየችው ነው። ውበት ከቆዳ ቀለም በላይ ነው። ውበት በራስ መተማመን ነው። እናንተስ ስለ ኒያ ኪም ጋትዋክ ምን ይሰማችኋል? ከታሪኳስ ምን ተምራችኋል? ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።